በግድ የሆነ ነገር ከመማራችሁ በፊት በፈቃራችሁ የምትማሩት ነገር ሰውነታችሁ እየተረዳው የሚመጣው ነገር ነው። እሺ እንዴት ናችሁ? ሰላም ነኝ ይመስገነው። ወደ ቤት በመሄድበት ሰዓት ለበዓል በሄድኩ ሰዓት ካስገረሙኝ ነገሮች መካከል ወይም ደግሞ ከገረሙኝ ነገሮች መካከል የተረዳሁት ነገሮች አሉና ቤዚካሊ ሁለት ናቸው። የመጀመሪያው ባስ ውስጥ ሆኜ እየተጓዝኩኝ ከውጪ ያለውን ዓለም ስመለከት የማልፋቸው ገጠራማ የሆኑ ቦታዎች ነበሩ እና እነዛ ገጠራማ አካባቢዎች የሚያምሩ በደንብ አሉ እና አብዛኛው ያደጉ ዛፎች ስላሉት ጥላ አላቸው ከስር እና እዛ ውስጥ ወይም እዛ ስር የሚቀመጡ ህጻናቶችን አያለሁ። ላይክ ወደ 13 14 ዓመት የሚያክሉ ህጻናቶችን እና ምን ወደ አይምሮ የመጣ በዛ እድሜ ላይ ሳለው በጣም የሚደብረኝ ሰዓት ነበር። አይ ሚን የሆነ የእድሜ ክልል አለ እንዳውን እንዳለንበት ሁኔታ ራሳችንን ዲስትራክት የምናደርግበት ሰዓት የሌለበት ማለት ነው። ስልክ፣ ሶሻል ሚዲያ፣ ቪዲዮ ምናምን የምንላቸው ነገሮች የሉ እና በዛን ሰዓት ባለው የዘመኑ ሁኔታ እንዴት ነው ይሄ ቴክኖሎጂው ምናምን የተራቀቀ ስላልነበረ ወይም እነዚህ ነገሮች ስላልመጡ ህይወት በግዴታ የምታመጣባችሁ ነገሮች አሉ። ለምሳሌ ድብርት። እኔ በጣም ይደብረኝ ነበር 12-13 ዓመት ላይ ያለው፣ ምክንያቱም ምንም ነገር አላደርግም ነበር። ኦንሊ የምፈልገው ነገር ምንድነው ምናልባት ከሰዎች ጋር ሄዶ መጫወት፣ ከህፃናት ጋር ከነበሩ ከሰፈር ልጆች ጋር መጫወት ነው እና አንዳንድ ሰዓቶች አሉ ይሄ የፈረቃ ተማሪ ነበር ምናምን እና ከኔ ፈረቃ ጋር ተመሳሳይ የሌላቸው እኔ ስመለስ ወደ ቤት እነሱ ወደ ትምህርት ቤት የሚሄዱና ከሰዓቱ ሙሉ ሰው ላታገኙ ትችላላችሁ። ጧት የሆነ ስሜት አለ 12 ሰዓት በኋላ ቅዳሜ ለትምህርት እለት መጋፈጠው የሆነ ስሜት አለ ማለት ቁጭ ምልበት ከዛ ስሜት ጋር ቁጭ ብዬ የማይበት እና በመኪና ውስጥ ሆኜ ሳልፍ ትዝ ያለኝ ነው። አሁን እነዛ ህጻናቶች ምንም ሶሻል ሚዲያ አይጠቀሙም፣ ስልክ አያዩ ምናምን just they are like be okay with being bored like ከድብርት ጋር ወይም ከመደበር ጋር በጣም የተስማሙ ህጻናት ናቸው ወይም ሰዎች ናቸው። ምክንያቱም ምንም ማድረግ አይችሉም፣ ስልክ መግዛት አይችሉም፣ ያቀሙ የላቸውም። ጀስት ሊያደርጉ የሚችሉት ካለው ነገር ጋር ተዋህዶ መሄድ ነው። ያን ከነገሩ ጋር ደግሞ ተዋህዶ ለመሄድ ደግሞ ነገሩን መቀበል ያስፈልጋልና ያ አንደኛው የገባኝ ነገር ነው። ምንድነው አሁን ላይ ባለንበት ህይወት ደግሞ ብዙ ነገሮች ዲስትራክሽን ውስጥ እንገባለን። ከራሳችን ጋር ለመቀመጥ ያን ያክል ፍላጎቱ የለንም ወይም ደግሞ ለራሳችን ስሜት ሀሳብ ቁጭ ብለን ለመመልከት ያን ያክል ቦታ አንሰጠውም እና ያ ቀስ በቀስ ወደ ሆኑ ችግሮች ያጋጥመናል። ግን እሱ ሳይሆን ህይወት በግድ ደግሞ ይዛ የምትመጣቸው ነገሮች አሉ። የሆነ ሰው ሲሞትብን የሆነ ነገር ሲፈጠር ለብቻችን እንድንሆን የምንገድድባቸው ሰዓቶች አሉ። እነዛ ሰዓቶች ላይ የሚሰሙን ስሜቶች የትየለሌ ናቸው። በጣም የሚያስጠሉ ስሜቶች ይመጣሉ። ምክንያቱም ሰውነታችን አያውቀውም ያንን ድብርት። ይኸውላችሁ በግድ የሆነ ነገር ከመማራችሁ በፊት በፈቃራችሁ የምትማሩት ነገር ሰውነታችሁ እየተረዳው የሚመጣው ነገር ነው። ያውቀዋል ነገሩ፣ መደበርን፣ ማዘን፣ መከፋትን፣ ተስፋ መቁረጥን ሰውነታችሁ ያውቀዋል እና ካወቀው ወይም ከተረዳው እንዴት ኬፔብል ነው ወይም ደግሞ እንዴት ቶለሬት አድርጎ ነገሮችን ማለፍ እንዳለበት እየተማረ ነው የሚመጣው ሰውነታችሁ። ያንን እንዲማር ግን በፈቃዳችሁ እዛ ሁኔታ ውስጥ ካልሆናችሁና ካላላፋችሁበት ህይወት በግድ ያ ስሜት እንዲሰማችሁ የሚያደርግበት ሰዓት ይመጣል። እዛ ሰዓት ላይ ያ ስሜት ለእናንተ ምንድነው እንግዳ። ምክንያቱም ሰውነታችሁ ከዚህ በፊት ስለማያውቅ፣ ካወቀው ግን ይሄን ስሜት አወቀው የሆነ ጊዜ ተሰምቶ ነበር፣ ስለዚህ እንዴት እንዳለፍኩት ታውቃለህ። ስለዚህ ቶለሬት እንዳደረገ ሰውነታችሁ የዛን ሰዓት በፊት ይሄ ስሜት ከመሰማቱ በፊት ያ ስሜት ተሰምቷችሁ የሚያውቅ ከሆነ ቶለሬት የማድረግ አቅሙ ከፍተኛ ነው። ለዛ ነው አሁን አንዳንድ ሰው ሰውነቱ ኔጌቲቭ ስሜቶችን ቶለሬት አድርጎ የማያልፍ አይነት ሰው ከነበረ በሞመንት ዲስኮምፎርት የሚያደርገው ነገር ሲያጋጥመው ሱሳይድ ለማድረግ የሚሞክረው ከዛ ስሜት ለማምለጥ ነው። ምክንያቱም እንግዳ ነው ያ ስሜት፣ አያውቀውም። ከዛ ማምለጥ ደግሞ አይችልም፣ ምክንያቱም በሱ ቆዳ ስር ውስጥ ያለ ስሜት ነው። ስለዚህ ማረፍ ይፈልጋል ወይም ደግሞ ከዛ ነገር ሪሊፍ ማግኘት ይፈልጋል። ያንን ነገር ለማድረግ ደግሞ የሆኑ ነገሮች ውስጥ አልባሌ የሆኑ ነገሮች ውስጥ ሊሆን ይችላል ሊገባ ይችላል እና
ያ አንደኛው የተረዳሁት ነገር ነው። ህይወት በግድ አንተን ከማስተማሯ በፊት አንተ በፈቃድ በውዴታ ስለ ህይወት መማር ያሉብህ ነገሮች አሉ ወይም መማር ያለባቸው ነገሮች አሉ። ሁለተኛው ያለህበት ቦታ አሮጌ እንደሆነ የምትረዳው አዲስ ነገር አይተህ ስትመለስ ማለት በፊት የነበርኩበት ምኖርበት ሀገር ነው ወይም ከተማ ነው። ያ ሀገር ወይም ያ ከተማ እንዳረጀች የሚገባኝ አዲስ ነገሮችን ተመልክቼ ስመጣ ነው። እና ጥሩ ነው የሆነ ካላችሁበት ኢንቫይሮንመንት ወጣ ብላችሁ ከዛን ሌሎች ነገሮችን ተመልክታችሁ ስትመለሱ ኢንዴፕዝ ነው የምታዩት ማለት በጥልቀት ነው ያረጁ ነገሮችን መመልከት የምትጀምሩት። እና አንድ ሰው በህይወቱ አዲስ ነገርን ለማወቅ ከፈለገ መጀመሪያ መውጣት አለበት ከለመደበት ኢንቫይሮንመንት። እነዚህ ሁለት ነገሮችን ነው አይ ቲንክ በጉዞ የተማርኩት። ዛሬ ላነሳ ያሰብኩት ሀሳብ አሁንም ስላችሁ እንደነበረው በህይወታችን በግድ የምንማራቸው ነገሮች አሉ። እነዛ ነገሮች ውስጥ ያለ ሆኖ ሳለ ግን ብዙ ጊዜ ቦታ ማንሰጠውና ከነገሩ ለማምለጥ የምንሞክርባቸው መንገዶች አሉና ከህልውና ጋር የተሰፉ ነገሮች አሉ ወይም ሁኔታዎች አሉ። እነዚህ ከህልውና ወይም ከኤግዚስተንስ ጋር የተሳሰሩ የተሰፉ ነገሮች መቅደድ ማንችላቸው፣ ዲናይ ማድረግ ማንችላቸው፣ አያስፈልግም ማለት ማንችላቸው ልክ እቺ ዓለም ስትሰራ አንደኛው አካሏ ግራቪቲ ነው። ልክ እንደ ግራቪቲን አያስፈልግም ማለት አትችሉም። ከነገሩ ጋር እንዴት ተዋህጄ መኖር ይችላል ብላችሁ ነው አብራችሁ ልትጓዙ የምትችሉት። እነዚህ ነገሮች አሁን ማነሳላችሁ ነገሮች እያንዳንዱ የራሱ የሆነ ቪዲዮ ማሰራት የሚችል ነው። ግን እንደው ጠቀስ ለማድረግ ያክልም ስለፈለኩኝ ነው። ከህልውና ጋር አንደኛው የተሳሰረው የመጀመሪያው ነገር ምንድነው? ሊሚቴሽን ወይም ደግሞ የተገደቡ ነገሮች ነው ውስጥ ነው የምንኖረው። በፊዚካሊ ደረጃ አይደለም። ከዛ ውጪ ባሉ በእውቀት ደረጃ፣ በጊዜ ደረጃ፣ በቦታ ደረጃ ሊሚትድ የሆነ ህይወት ነው ያለን። ይሄንን ዲናይ ማድረግ አንችልም። ይኸውላችሁ 200 ብር ስላለኝ ያወጣሁት ይሄ 200 ብር ፊትና ጀርባ አለው። እቺ ፊት ለፊት የሚታየው ሎጎም ሊሆን ይችላል። ዲዛይኑ ነጭ ቢሆን ብር ተብሎ አይጠቀስም። የሆነ ነገር ትራንዛክት አድርጋችሁ ልግዛበት ብትሉ ማይሆን ነገር ነው። ስለዚህ አንድ ገንዘብ ለመባል ይሄ ፊትና ጀርባ ያስፈልጓል። ህይወትም እንደዛ ናት ማለት እቺ ገንዘቡን ነው። ፊትና ጀርባ የሆኑ ነገሮች አሉ። ሀዘን እንዳለው ደስታ አለ፣ ከፍታ እንዳለው ዝቅታ አለ፣ መወለድ እንዳለው መሞት አለው። እነዚህ ነገሮች አንድ የህይወት አካል ናቸው። መወለድ ይቅር መሞት ይኑር ማለት አትችሉም። መሞት ይቅር መወለድ ብቻ ይኑር ማለት አትችሉም። ስለዚህ እዚች ዓለም ላይ ስንኖር ከህልውና ጋር ልክ ከዚህ ብር ጋር እዚህ ላይ ያሉት ሎጎዎች ወይም ደግሞ ጽሁፎች እንደተሰፉ ሁሉ ከህልውና ጋር አንደኛው የተሰፋው ነገር ሊሚቴሽን ነው። ሁሉም ነገር የተገደበ ነው። እዚህ ዓለም ላይ ሁሉንም እውቀት ማወቅ አትችሉም። ሁሉንም እስከ መጨረሻው ዘላለም ልኖር እፈልጋለሁ ማለትም አትችሉም። የራሳችሁ የተፈቀደላችሁ እዚህ ምድር ላይ የምትኖሩት እድሜ፣ ከዛ በኋላ ደግሞ ኃይላችሁ፣ ከዛ እውቀታችሁ፣ ከዛ በኋላ ህይወታችሁ በአጠቃላይ አጭር ረዥም ይባላል። ስለዚህ የመጀመሪያው ነገር you are finite not infinite። አንተ የተገደብክ ነህ። ከዚህ ማለፍ የሚቻልባቸው መንገዶች አሉ። በቦታ ሳትወሰን አናኗርህ ረቂቅ እንዲሆን መንፈሳዊ የሆኑ አስፔክቶች አሉ። ግን እዚች ዓለም ላይ እስከኖርክ ድረስ አንድ የተሳሰረው ነገር እስካላለፍከው ወይም ራስን ትራንሰንደንስ አድርገህ ፈጣሪን እስከመምሰል እስካልደረስክ ድረስ በጊዜያት በሁኔታ የተገደብክ ነህ፣ በቦታ የተገደብክ ነህ። በዚህ በሊሚቴሽን ውስጥ ብዙ ጊዜ ሬዚስት እናደርጋለን ወይም ደግሞ እንቃረናለን። ሊሚትድ መሆን አንፈልግም ወይም የራሳችንን አቅም የተገደበውን አቅም ማወቅ አንፈልግም። ከዛ ቢዮንድ ማለት እንፈልጋለን። ግን ነፃነት የሚጀምረው ከዛ አይደለም። ነፃነት የሚጀምረው you are finite እንደሆንክና በኢንፋይናይት በሆነው ፈጣሪ የተፈጠርክ ልትሆን ነን። በኢንፋይናይት የተፈጠረን ግን we are የተገደብን፣ በዛ ገደብ ውስጥ እንደምንኖር ማወቅ ነፃነት ነው። ይሄ የመጀመሪያው ነው። ሁለተኛው ሰፈሪንግ ነው።
ሰፈሪንግ በህይወት ውስጥ መጥፋት የማይችል ነገር። ለምሳሌ ፔን አለ። ፔን ማለት አንድ ሰው ሲሞትብን የምናዝነው ሐዘን አለ። ስትቆነጠጡ የሚሰማችሁ ስሜት አለ። ስታፈቅሩ የሚሰማችሁ ስሜት አለ። ለሆነ ሰው መስዋዕት ስትሆኑ የሚሰማችሁ ስሜት አለ። እነዚህ ፔን ናቸው። ሰፈሪንግን በሁለት መንገድ አየዋለሁ። አንደኛ የህይወት መከራዋ ሁልጊዜም አለ። ከኛ ቁጥጥር ውጪ የሆኑ ነገሮች እኛ ላይ የሚያመጡብን የህይወት ክፍል አለ እና በዛ ውስጥ እንሰቃያለን፣ እንታመማለን፣ መከራ ይደርስብናል። እኛ ደግሞ አንዳንዴ ራሳችን ላይ መከራ እናደርሳለን። አንዳንዴ የሆኑ ፔኖችን አግዝፈን ከማየት የተነሳ ፐርስፔክቲቫችን በጣም ጠባብ ከመሆን የተነሳ እና የሚሰማንን ህመም ወይም የሆነች የምትሰማንን ጥቂት ህመም በየቀኑ መከራ ሲባል በየቀኑ ሲደጋገም ነው። ፔን አንድ ጊዜ የሚፈጠር ነገር ነው፣ ግን በየዕለቱ የሆነ የተደጋገመ መጣ ቁጥር ሰፈሪንግ ይባላል፣ መከራ ይባላል። እና ኖርማሊ ህይወት ከምታመጣብን ውጪ እኛም ራሳችን ላይ የምንጨምራቸው ነገሮች አሉ። ግን ቤዚካሊ ግን ፈንዳሜንታል የሆነ አንደኛው ነገር ሰፈሪንግ ነው። ወይም ከዚች ምድር ማጥፋት የማንችለው ወይም አያስፈልግም ስቃይን መቆም አለበት ምናምን ሳይሆን ለምን ጉዳይ ነው መሰቃዩ? ጥያቄው የማጥፋት ያለ ማጥፋት ጉዳይ ሳይሆን ስቃዩ ምን ያክል ለምን ነገር ቫልዩ ስለምታደርጉ ነው ይሄን ስቃይ እየተሰቃያችሁት ያላችሁት የሚለው ነገር መታወቅ አለበት። ለሆነ ነገር ዋጋ የምትሰጡ ከሆነ ለዛ ዋጋ የምትወስዱት ሰፈሪንግ ያን ያክል ቦታ አይኖሩም። ወይም ደግሞ ለዛ ነገር ስል ነው የምትሰቃየው የምታመመው። ይሄንን ማልፍበት ምክንያት ለዚህ ነገር ሲባል ነው፣ ለዚህ ጉዳይ ሲባል ነው። ስለዚህ አንገቴን እስከ መስጠት ድረስ ልደርስ እችላለሁ የሚለውን ስናያ ኢትስ ኖት ኦንሊ ሰፈሪንግ ብቻ አይደለም። ስቃይ ብዙ ጊዜ ስቃይ የሚሆንብን ለስቃዩ ትርጉም ስናጣ ነው። ስለዚህ ትርጉሙ አስፈላጊ ነገር ነው እና ለምን ጉዳይ ነው መሰቃየት ያለብኝ ወይም ደግሞ እኔ ራሴ ሰፈር ማድረግ ያለብኝ ለምን ጉዳይ ነው የሚለው ነገር መታወቅ አለበት። ያ የመጀመሪያው ነገር ነው እንጂ ስቃይ አያስፈልግም ብለን በህይወታችን ሰዎችን እናጣለን፣ ህመም ያጋጥመናል፣ መከዳት አለ፣ ከእንደገና ደግሞ ሞት የሚባል ነገር አለ። እነዚህ ነገሮች በሙሉ አንድ ሰው ኤሊሚኔት ማድረግ የማይችላቸው ነገሮች ናቸው። በህይወቱ ውስጥ አዋህዱ ሊሄድባቸው የሚችላቸው ነገሮች ናቸው። እነዚህ አሁን የምጠቅስላችሁን ነገሮች በሙሉ ላጥፋ ካላችሁ ልክ እንደ ብሩ አንድ ጎኑን ነው የምታጠፉት። ስቃይን ከህይወቴ ማውጣት እፈልጋለሁ፣ ማጥፋት እፈልጋለሁ የምትሉ ከሆነ የምታጠፉት ኖት ኦንሊ ሰፈሪንጉን ብቻ አይደለም፣ ላይፍ ባይ ኢትሰልፍ ይጠፋል። ምክንያቱም ላይፍ የሚሆነው ሁለቱም ተጻራሪ የሆኑ ወይም ተቃራኒ የሆኑ ጽንፎች አንድ ላይ ተዋህዶ ሲገኙባት ነው። ስለዚህ አንደኛውን አጥፍተን አንደኛውን ብቻ ማግኘት አንችልም። ሁሉ ጊዜ ደስታ ይሁን ሀዘን አያስፈልግም በግዴታ ራሷ ይዛ ትመጣለች። ስለዚህ ከነገሩ ጋር እንዴት አብሬ መኖር እችላለሁ፣ እንዴት ቶለሬት አድርጌ ህይወቴን ማስቀጠል እችላለሁ የሚለውን ነገር ነው ብዙ ጊዜ ማሰብ አለብን ብዬ ማስበው። ሶስተኛው ህይወት ሄራርኪ አላት ማለት ሁሉንም ነገር እኩል አናየው። አንደኛውን ነገር ከአንደኛውን ነገር ለይተን እናያለን። አንደኛውን እናስበልጣለን፣ አንደኛውን እናሳንሳለን። ሄራርኪ ኦፍ ቫልዩ ሁልጊዜም ያለ ነገር ነው። የሆኑ ነገሮች ከሆኑ ነገሮች በላይ ማተር ያደርጋሉ ወይም ዋጋ እንሰጣቸዋለን። ስለዚህ በህይወታችሁ ዋጋ የምትሰጡለት ነገር ምንድን ነው የሚለው ነገር መታየት አለበት። ሁሉንም ነገር እኩል ስለማታዩ ራሳችሁን ነው፣ ፈጣሪያችሁን ነው ሪሊ ጄኒኑሊ የምታዩት የምር ፈጣሪያችሁን ነው፣ ራሳችሁን ነው፣ ቤተሰባችሁን ነው፣ ማን ነው የምር ዋጋ የምትሰጡት በህይወታችሁ ውስጥ የሚለው ነገር መታወቅ አለበት። ያንን ፊገር አውት የምታደርጉት ነገር እኔ ቫልዩ አላደርግም ቫልዩ የለኝም ማለት አትችሉም። ለሆነ ነገር ግድ ቫልዩ ትሰጣላችሁ ወይም ደግሞ ይሄ እንዴት ነው ዋጋ ቦታ ትሰጣላችሁ። ስለዚህ ያስቀመጣችሁት ይሄ እንዴት ነው የህይወታችሁ ጫፍ ሂራርኪው ላይ ያስቀመጣችሁት ነገር በተዘዋዋሪ ህይወታችሁ የሚመራ ነገር ነው። ስለዚህ what is it like ጫፍ ላይ ያስቀመጣችሁት ነገር ገንዘብም ሊሆን ይችላል፣ ራሳችሁን ልትሆኑ ትችላላችሁ፣ ሰዎችንም ሊሆን ይችላል፣ ቤተሰባችሁ ሊሆን ይችላል። እዛ ላይ ባስቀመጣችሁት ልክ ነው ሰውነታችሁ የሚንቀሳቀስ። ላይኛው የህይወታችሁ ሂራርኪ ጫፍ ላይ የምታስቀምጡት ገንዘብ ከሆነ የሚመራችሁ ገንዘብ ነው። ሰው የምትለኩት ገንዘብ ነው። ሁኔታን የሆነ ነገርን የምትመዝኑት በገንዘብ ነው። ሰውን በሰውነቱ አትመዝኑትም። ከሰውነት በላይ ገንዘብን ስላስቀደማችሁ። ሰውን ስታስቀድሙ ደግሞ ገንዘብ ሁለተኛ መምጣት የሚጀምር ነገር ነው። ገንዘብ አይኖር አይደለም ይኖር፣ ግን የትኛው ሂራርኪ ቫልዩ ላይ መቀመጥ አለበት የሚለው ነገር መወሰን አለበት።
አብዛኞቻችን ፈጣሪ ነው ማስቀደመው እንላለን፣ ግን አናኖራችን ያንን አይገልጥም። ብዙ ጊዜ ደመነፍሳዊ የሆነ ክፍላችሁን ካያችሁ ቫልዩ የሚያደርገው ነገር ከፈጣሪ በላይ የሆኑ ነገሮች አሉ። አራተኛው እውነት ነው። የትኛውም ሰው የሆነ እውነት በተናገረ ቁጥር አብሮ ማሰብ ያለበት ኮንሲኩዌንሱን ወይም ውጤቱ። አንዲት ነገር ነክተህ ለዛ ነገር አይ አልቀበልም ውጤቱን ማለት አትችልም። እውነት ደግሞ የምታም ነገር ናት፣ ቀላል ነገር አለችው። ስለዚህ ቴል ዘ ትሩዝ አት ሊስት ዶንት ላይ ይላል። እውነቱን ተናገር፣ ባይሆን እንኳን አትዋሽ። ጆርዳን ፒተርሰን የሚላት ናት። እና እውነቱን ስትናገር ግን አይ ሰው እኮ እሱ ልጅ እኮ እውነት ስለሚያወራ በጣም ትሁት ኦር ሳምቲንግ ስለሚባል ምንም ነገር አይደርስበትም ማለት አይደለም። ለዛች እውነት የሚከፈለው የሆነ ሳክሪፋይስ አለ። ሳክሪፋይሱን ስላችሁ ለዛ መስዋዕትነት ያደረገው ነገር የራሱ ሆነ ውጤት አለው። ውጤቱ ግን ሁል ጊዜ ጥሩ አይሆንም። ምክንያቱም ዊ ኖ እዚች ዓለም ላይ ስንኖር ያየናቸው ወይም የሰማናቸው ብዙ ታሪኮች አሉ፣ እውነትን በመናገራቸው ምክንያት የደረሰባቸው ስቃይ። ስለዚህ እውነትን ተናግሬ አርነት ልትወጣ ትችላለህ፣ ግን ለዛ ደግሞ አርነት ለመውጣት ግን ኮስት የምታደርገው ነገር ሊኖር ይችላል። አንተንም ራስንም ኮስት እስከማስደረግ ድረስ ሊደርስ ይችላል ነገሩ። ስለዚህ እውነት ነፃ አይደለች፣ የሆነ ዋጋ አላት፣ የሆነ የምትከፍሉት ክፍያ አላት። ያቺ እውነት ነፃ እንድታወጣችሁ ከፈለጋችሁ ነፃ አይደለችምና ከእናንተ ልትወስደው የምትችለው ነገር አለ። ለምትናገሩት እውነት የራሱ ውጤት አለው ብያችኋለሁ። ውጤቱን ከመፍራት የተነሳ ደግሞ ብዙ የደበቅናቸው እውነቶች አሉ፣ ለሰዎችም ለራሳችንም ዞር ብለን ማናያቸው ነገሮች። ያንን እውነት ግን ብንናገር ስለ ራሳችንም ስለ ሰዎችም ያንን እውነት ብንናገር ግን እዛ ግንኙነት ላይ ወይም እዛ ትስስር ላይ የምንፈጥረው የሆነ ተጽዕኖ ይኖራል። ያንንም ለመቀበል ሰውነታችሁ መዘጋጀት አለበት። አምስተኛው በያሰብኩት ሪስፖንሲቢሊቲ ነው። ማንም ህይወትህን አይኖረውም። ማንም ያንተን ምርጫ አይመርጥም። ምርጫ የምትመርጠው ለሆነው ለየትኛውም ነገር ኃላፊነት መውሰድ ያለብህ አንተ ነህ። ኃላፊነትም መውሰድ የሚገባህ ደግሞ ያንተን ምርጫ ማንም ካልመረጠው ማንም ላይ የምታላክክበት ምክንያት ስለሌለ ነው። የምታላክከው ምናልባት ከኃላፊነቱ ለማምለጥ ነው። ኃላፊነቱ ይዞ የሚመጣው ምን ስላለ ነው? የራሱ የሆነ ፔንፉል ነገር ስላለ ነው፣ ወይም ህመም አለው። አንድ ነገር በማድረጋችሁ ምክንያት የተፈጠረውን ነገር ስታዩ ለዛ ላደረጋችሁት ነገር ኃላፊነት አለመውሰድ ቀሽምነት ይመስለኛል። እና አብዛኞቻችን ከኃላፊነት ለመሮጥ የምንሄድባቸው ብዙ መንገዶች አሉ፣ ብዙ ሁኔታዎች። ግን ህይወታችን የምንመራው እኛ ነው። እኛውን ምርጫዎቹን የምንወስነው የምናደርገው። ስለዚህ ለነዛ ለምንነካቸው ለምናደርጋቸውም ነገሮች ነፃ ፍቃድ ኖሮን ነው ያንን ነገር ያደረግነው። ነፃ ፍቃድ ኖሮን ላደረግነው ነገር ግን ውጤቱን አብረን መቀበል አለብን። ላደረግነውም ነገር ስናደርገውም ለዛ ነገር ኃላፊነቱን መውሰድ አለብን። ስለዚህ ሪስፖንሲቢሊቲ ደግሞ በጣም ትልቁ በህይወት ውስጥ መማር የምንችልበትን ነገር የምናገኝበት አንደኛው አስፔክት ነው። አንድ ሰው ኃላፊነትን በተሸከመ ቁጥር ነው ባይዘወይ እያደገ እየበሰለ የሚመጣው። ለራሴ ኃላፊነት ሶስት ለቤተሰብ ለጓደኛዬ እያልኩ በመጣ ቁጥር ነው። የሰው ልጅ ደግሞ ነፃ ለመሆን የተረገመ ፍጥር ነው። ማለት ነፃ እንዲሁም ተረግሟል። አይ ቲንክ ሳርተር ነው መሰለኝ ይሄን የሚለው። እና ያ ነፃ ፍቃድ እስካለ ድረስ የሆነ የምትመርጠው ምርጫ አለ። የሆነ የምትመርጠው ምርጫ እስካለ ድረስ ለዛ ነገር መውሰድ ያለብህ ኃላፊነት አለ ነው። ያን ኃላፊነት እየወሰድክ በመጣ ቁጥር የምትሸከመው ጫንቃ አለ ወይም ሸክም አለ። ያ ሸክም ነው አንድን ሰው እያበሰለ የሚመጣው። በመጀመሪያ ደረጃ አነሳዋለሁ ብዬ የተወኩት ስድስተኛው ደግሞ ዴት ነው ወይም ደግሞ ሞት። በእያንዳንዱ ፍልስፍናና ሃይማኖት ማዕከል ሆኖ የተቀመጠ ነገር ነው ሞት። ዘላለም እዚች ምድር ላይ ብንኖር እኔ እንጃ ብዙ ነገሮች ጉጉት ይሰጡናል ብዬ አላስብም። ሞት ስላለ ነው ነገ ላልኖር እችላለሁ ብዬ ስለማስብ ነው ዛሬ አንድን ነገር ማድረግ፣ ዛሬ ቪዲዮ መቀርጸው። እንደዛ ብዬ አስቤ አይደለም። ግን አብዛኞቻችን አንድን ድርጊት ልናደርግ የምንችለው የሆነ የተገደበ ነገር ስላለ ነው። ከሊሚቴሽን አንደኛው ማዕከል ምንድነው? አንደኛው ሞት ነው። በቃ የሆነ ጊዜ አለን። ያ ጊዜ ሲያበቃ we will die እንሞታለን። ሞት ግን የህይወት ትርጉም ሞተሩ ነው። የሆነ ነገር አጣለው ብላችሁ ስለምትፈሩና ወይም ደግሞ ያን ነገር ላላገኘው እችላለሁ ብላችሁ ስለምታስቡ በህይወት ውስጥ ለምትኖሩበት አኗኗር ወይም ሞቲቭ ሆኖ የሚያገለግላችሁ አንደኛው
ይሄ ሞት ነው። ስለዚህ የምር በቅርብ ጊዜ ውስጥ እንደምትሞቱ ብታውቁ ይሄ በተለየ መልኩ ልታደርጉት የምትችሉት ነገር ምንድን ነው? ያንን መጠየቅ እንጂ ሞት አያስፈልግም ሞት መኖር የለበትም ብለን ማውራት አንችልም። ይወልዳይ እንሞታለን፣ ግን በህይወት ውስጥ ትርጉም ያለው ስራ ወይም ደግሞ አኗኗር ምን አይነት አኗኗር ነው መኖር ያለብኝ? ከሞት በፊት አለመሞትን እርግጠኛ መሆን አለብን። ምክንያቱም አብዛኞቻችን ሁለት ሞት ነው የምንሞተው። በህይወትም እያለን አካሄዳችንም አኗኗራችንም የሞት ያክል ነው። አብዛኞቻችን፣ ብዙዎቻችሁ እንደዛ ናቸው። ከዛ ደግሞ ሁለተኛው ሞት ትሞታላችሁ፣ አንደኛውንም በስትክክል ሳትኖሩት። ሞትን ማሰብ ራሱ አንደኛ ችኩልነት ውስጥም ሊከት ይችላል። አንድ ነገር በአንድ አንጻር ብቻ ማየት አንችልም። ነገ እንደሞት ማስብ ከሆነ ዛሬ በቃ ሁሉም ነገር ካላደረግኩ ልል እችላለሁ። ለአንዳንድ ሰው ደግሞ እርጋታው የሚሰጠው ሊሆን ይችላል። በቃ ሞት አለ። አታችመንቱም መጣበቁም ከብዙ ነገሮች ጋር ያን ያክል አስፈላጊ እንዳልሆነ እየተረዳ ነው የሚመጣው። ንቃተ ህሊናው እያደገ ነው የሚመጣው። ለነገሮች ያለኝ መጣበቅ ምን ያክል ነው ብሎ እንዲረዳ ነው። ምክንያቱም ሞት ከነገሮች ጋር ያላችሁን ነገር ምን የሚያደርግ ነው? የሚያቋርጥ ነገር ነው። ከነገሮች ጋር ያላችሁ መጣበቅ ደግሞ በብዙ ነገሮች ውስጥ የሚታይ ነው። ከምታደርጉት ስራ፣ ከምትሰሩት ስራ፣ ከእቃዎች ጋር፣ ከፖሴሽኖች፣ ቤት፣ መኪና ከምትሉት። ሞት ደግሞ እንደ ብዙ ይለያያል። ኖት ኦንሊ ፊዚካል ዴዝ ብቻ አይደለም ያለው። በየቀኑ የምንሞታቸው አሟሟቶች አሉ። ሰውነታችንም በየቀኑ እያደፈ ይመጣል አይደለ? እየቆሸሸ ይመጣል። የደም ሴላችን በየእለቱ ወይም ደግሞ በሆኑ ጊዜያቶች እየተቀየረ ነው የሚመጣው። ትላንት ያለሁት ልደቱ አይደለም ዛሬ ያለሁት። አስተሳሰቤ ወደ ብሊፍ የተቀየረብኝ የሆነ ያክል ሊኖር ይችላል። የሆኑ ነገሮች እየሞቱ ይመጣሉ። እነዛ ነገሮች በፈቃዳችን እያወቅን ስንመጣ ፊዚካልም የሆነው ሞት እንዳለ ስንረዳ ህይወት ላይ የምርም ቫሉዌብል የሆነ ነገር እያደረግን ነው የሚመጣው። ለብዛ አኗኗራችንም አሟሟታችንም ዘሴም ነው። ሁለት አይነት ሞት ነው ምን ሞተው። ለብዙ ነገሮች ማዕከል ሆኖ ደግሞ የሚጠቀሰው ሰባተኛው ሚኒንግ ነው። ሚኒንግ ራሱ ክሬት እናደርጋለን ብዬ አላስብም። በተፈጠሩ ትርጉሞች መካከል ነው የራሳችንን ትርጉም የምንፈልገው ዲስከቨር የምናደርገው። ላይክ ፈጣሪ እዚህ ዓለም ላይ ምንም ነገር አግድሎ አልፈጠረም። ሁሉም ነገር ፈጠረ አይደለ? ከዛ ከተፈጠሩት መካከል ግን እኛ እየፈጠረን እንመጣለን። ትንሹ ፈጣሪ መሆን እንጀምራለን። የሆኑ ነገሮችን ከተፈጠሩ ነገሮች መካከል የሆኑ ነገሮችን እየወሰድን ሁሉም ነገር አያይዞ የሚሄደው ሞትንም ጨምሮ ወይም ኬር የምታደርጉትን ነገር ጨምሮ ሊያያዝላችሁ የሚችለው ሚኒንግ ነው። ሚኒንግ ይሄ በህይወት ውስጥ የምንፈልገው ሳይሆን ራሳችን ፈልገን የምናገኘው ነገር ነው። ራሳችን ፈልገን የምናገኘው ነገር ለሆኑ ነገሮች ግድ የሚሰጡን ነገሮች መሆን ሲጀምሩ ነው። ግድ ለሚሰጠን ነገር ደግሞ እንሞታታለን። ህይወታችንን ነው የምንሰጠው። ስለዚህ በህይወታችሁ ውስጥ ምንድነው ግድ የሚስብላችሁ ነገር ወይም ደግሞ የህይወታችሁ ትርጉም ምንድነው? ቦታ የምትሰጡት ነገር ምንድነው? ይሄ አንደኛው የኤግዚስተንስ ወይም የህልውና አንድ አካል። ለፍቅር ለሆኑ ኮሚትመንቶች የምትሄዱበት ጥግ ለምን ሆነ? ስለዚህ አንዳንዴ ትርጉም የምንሰጣቸው ነገሮች ልክ ያለመሆን እድላቸውም አላቸው። ግን ትርጉም የምንሰጣቸው ነገሮች ምን አይነት ነገሮች ናቸው? የተሻለ ትርጉም ከትላንት ዛሬ ላይ ከዛሬም ነገም ወደፊትም የተሻለ ትርጉም የሚሰጡኝ ነገሮች መኖር አለባቸው። አንዲን ሴት ፍቅረኛዬን ትርጉም አደርጋት ከሆነ ኤግዚስት ካደረገች ድረስ ያ ትርጉም ይቆያል። ኤግዚስት ካላደረገች ግን አይ ቢካም ፍራጃይል፣ የተሰባበርኩ ነው የሚመጣው። ምክንያቱም ትርጉም የሰጠውበት አካል ቋሚ የሆነ አካል ስላልሆነ የሚወጣና የሚወርድ ስለሆነ ብዙ ጊዜ ትርጉማችንን ከገንዘብ ጋር ትርጉማችንን ከሆኑ ነገሮች ጋር እናያይዝና ኤክስተርናል ከሆኑ ነገሮች አንፃር እናያይዘውና እነዛ ነገሮች ከፍ እንደሚሉ ሁሉ ዝቅ ይላሉ። ዝቅ ሲሉ የሚሰማን ስሜት ብዙ ጊዜ ህይወታችንን እስከ ማስጠፋት ድረስ የሚደርሱ ነገሮች ናቸው። በህይወት አጋጥሞኝ ያውቃል። የራስን የህይወት ትርጉም ከሆነ ሰው ጋር በማገናኘት ምክንያት ለእኔ ህልውና የሆነ ኤግዚስት አድርጌ ያለው ብዬ ማስበው በሆነ ሰው መኖር ምክንያት አድርጌ ነው ማስበው እና ያ ሰው ሲጠፋ ነው እኔ ግን ማን ነኝ ምንድን ነኝ ብዬ መጠየቅ የጀመርኩት። አንዳንዴ እነዚህ ነገሮች ጽንፍ ሲሄዱ የምሰማቸውም ከክላይንቶችም ደረጃ ማዳመጣቸው ነገሮች የሆኑ ሰዎችን የሆኑ ነገሮችን ጋር አታችመንትና ሚኒንግ ያደርጉና ወይም ይፈጥሩና ያ ሚኒንግ ደግሞ እስከሆነ ጊዜ ድረስ ነው የሚያደርሳቸው። ቤት መስራት፣ መኪና መግዛት ትርጉም ሊሆን ይችላል፣ ግን እስከሆነ ጊዜ ያን ስታገኙ it becomes like እንደ ጉም እንደመያዝ አይነት ያክል ነው የሚሆነው። ስለዚህ
ከቻላችሁ ከናንተ በላይ ሊሆን የሚችልን አካል ጋር ትርጉም ብትሰጡ የተሻለ ነው። ምክንያቱም መፍረስ የማይችል ስለሆነ ቋሚ ስለሆነ እንደ ሰው እንደዚች ዓለም ልውጥ የሚል አይደለም። አብሯችሁ ሊጓዝና እስከ መጨረሻው አብሯችሁ ሊኖር የሚችል ትርጉም ቢኖር የተሻለ ነው። 8ኛው ምርጫ ነው። ከኤግዚስተንስ አንደኛው ማዕከል አለመምረጥ የሚባል ነገር የለም። አይ ይሄን ነገር አልፈልግም ብላችሁ የሆነ ድርጊት ውስጥ ብትገቡ አልመረጥኩትም እኮ ብላችሁ ለምሳሌ ጧት ጂም ሄድ ፈልጋችሁ ጂም አለመሄዳችሁ ምርጫ ነው። መተኛታችሁ ምርጫ ነው። እናንተ መታየት ጂም አለመሄዳችሁን አይ አልመረጥኩትም አልፈልገውም ማለታችሁ ነው። እዚህ ጋር ግን መተኛታችሁ ግን አንድ ምንድነው መምረጣችሁ ነው። ስለዚህ አለመምረጥ አትችሉም በዚህ ምድር ላይ ሁሉ ጊዜ መምረጥ የሚባል ነገር አለ። ስለዚህ መምረጥ እስካለ አይ መምረጥም አለመምረጥም መኖር የለበትም የሚለው ነገር ሳይሆን ምን አይነት ምርጫዎች ናቸው ዛሬ ላይ ከትናንት የተሻለ ሰው የሚያደርገኝ ነገ ላይ የተሻለ ሰው የሚያደርገኝ ምን አይነት ምርጫዎች ናቸው? እየመረጥኩት ያሉት ምርጫዎች ደግሞ የምር ምንድን ናቸው? ምክንያቱም ምርጫ የትኛውንም ያክል ነፃ ፍቃድ ኖራችሁ ብታደርጉም ከኋላ ግን ምርጫዎቻችሁን ደግሞ ኢንፍሉዌንስ የሚያደርጉ ገመዶች አሉ። የተተበተቡ ከልጅነታችሁ ጀምሮ ይዛችሁት የምትመጡ እና ጥሩ ምርጫ እንዳትመርጡ የሚያደርጋችሁ ነገር አለ እና መጥፎ ነገር ደግሞ እንድትመርጡ የሚያደርጋችሁ ነገር አለ። ኢትስ ኤ ፓተርን። ያንን ፓተርን ሪኮግናይዝ ማድረግ አንደኛ ነገር ነው። ምርጫ የለኝም ብላችሁ እንዳታስቡ። ግን ዲተርሚኒስቲክ ናቸው። ዲተርሚኒስቲክ ናችሁ ማለት ከኋላ ባለው በተሰሩት ነገሮች የልጅነታችሁ ከጓደኞቻችሁ ጋር የነበራችሁ ሁኔታ ከቤተሰብ ጋር የነበረው ነገር ኢንፍሉዌንስ ያደርጋችኋል። በዛ ነገር የመጠቃት እድላችሁ ከፍተኛ። ያ ማለት ግን እንዳትመርጡ አያደርግም ማለት አይደለም። ያን የሚያስገድዳችሁን ክፍል ግን ማወቅ አለባችሁ። ምክንያቱም ብዙ ምርጫዎቻችንን ወይም ደግሞ የምናደርጋቸውን ነገሮች ተጽዕኖ አሳድረው ልክ ወዳልሆኑ ሁኔታዎች የሚመሩን ብዙ ሁኔታዎች ስላሉ ብዙ ፋክተሮች ስላሉ ማለት ነው። በ9ኛ ደረጃ የምናየው መስዋዕት አለማድረግ አትችሉም። መስዋዕትነት ማለት አንድን ነገር የምታደርጉበትን ሁኔታ ኢነርጂ የምትሰጡት ፎከስ አቴንሽን የምትሰጡት ሁኔታ ነው። ትኩረት ሰጥታችሁ የምታደርጉለት ታይማችሁም ምናችሁንም ለዛ ነገር መስጠት ማለት ነው። መስዋዕት ማድረግ ማለት ነው። ያ ነገር እንዲቀጥል ሊሆን ይችላል። ያ ነገር እንዲሳካ ሊሆን ይችላል። ስለዚህ የትኛውንም ነገር ስታደርጉ ማምለጥ አትችሉም ከሳክሪፋይስ። ያንዳንዱ ትርፍ ደግሞ ሌላ ኪሳራ አለው። ከፈጣሪ ጋር መሆን ፈልጋችሁ ከሱ ጋር የሆነ ትርፍ ማግኘት ፈልጋችሁ ትርፍ ስላችሁ ከሱ ጋር መሆን ፈልጋችሁ መዋደድ ሊሆን ይችላል። ፍቅርን ከሱ ጋር መመስረት ፈልጋችሁ የምታጧቸው የሆኑ ኪሳራዎች፣ ገንዘብ፣ የሆኑ ነገሮች። ስለዚህ የሆነ ትርፍ ለማስረፍ ስትፈልጉ ኢነርጂያችሁ እዚህ ጋር ስለሚሆን እዛ ጋር ደግሞ ልታጡት የምትችሉት ነገር አለ። ያንንም ተቀብላችሁ መሄድ አንደኛው ነገር ነው። የሆነ ቦታ ላይ ትኩረት ከሰጣችሁ እዛ ቦታ ላይ ደግሞ ትኩረት ማሰጣቸው ነገሮች እያመለጧችሁ የመሄድ እድል አላችሁ። ሳክሪፋይስ ማድረግ አለብኝ፣ መስዋዕትነት ማድረግ አለብኝ፣ አለማድረግ አለብኝ የሚለው ነገር ሳይሆን ለማን፣ ለምን፣ በምን ሁኔታ መስዋዕት ማድረግ አለብኝ የሚለው ነገር መወሰን አለበት። በጣም የአጭር ጊዜ ወይም ሾርት ተርም የሆኑ ፕሌዠሮችን ፍላጎቶችን ደግሞ የረዥም ጊዜያቸውን እኔነታቸውን ሳክሪፋይስ አስደርገው ሊያደርጉ ይችላሉ። አይ ወደፊት ህይወቴ ችግር የለውም የራሱ ጉዳይ መሞት አይቀርም ተብሎ አሁን ላይ ይሄ በጣም ጥቃቅን የሆኑ ፍላጎቶችን ማሟላት ስጋዊ የሆኑ ነገሮችን ማለት ነው በጣም በእነሱ ነገር መመሰጥን ያበዛሉ እና ይሄም አንድ ሳክሪፋይስ ነው። መስዋዕት የምታደርጉት ነው የወደፊት ህይወታችሁን አሁን ላይ ላለው እኔነታችሁ ሳክሪፋይስ ማድረግ ማለት ነው። ስለዚህ የወደፊት ህይወታችሁ ጤናማ አይሆንም፣ አሁን ላይ ግን ልታገኙ ትችላላችሁ ጥሩ ነገሮች። የመጨረሻው ከህልውና ጋር የተሳሰረ ነገር ሁልጊዜም ወደ ሆነ ነገር እየተቀየራችሁ ነው የምትመጡት። ወደ ሆነ ነገር ስል ማንነታችሁ አይዴንቲቲያችሁ ከዕለት ዕለት እየተቀያየረ ነው የሚመጣው። በምትመርጡት ምርጫ፣ በምታነቡት መጽሐፍ፣ በምትሄዱበት ቦታ፣ ከምታገኙት ሰው ጋር ያላችሁ ግንኙነት እናንተን እየቀረጻችሁ ይመጣል። ሶ ቢካሚንግ ኢዝ ኦልዌይስ አለ፣ ሁልጊዜም አለ። ስለዚህ አንድ ሰው የተሻለ ሰው እንዴት መሆን ይችላል የሚለውን ነገር መርጦ ከትናንት የተሻለ ዛሬ ላይ ለመሆን ራሱ ላይ ከሰራ ቢካምስ ጉድ እየሆነ ይመጣል ብዬ አስባለሁ። ሀቢታችን ለሆኑ ነገሮች የምንሰጠው አቴንሽን ሚኒንጋችን እኛን እየቀረጸ ይመጣል ማለት ነው።